ቤት መግዛት ላይ ያላችሁ በሙሉ ማዳመጥ ያለባችሁ ሴርቶን ነው። በደንብ እንድትከታተሉ ጠይቃችኋለሁ። አንድ ቤት በ1,400,000 ስትገዙ 75% ባንክ ይሰጣን፣ 25%ን ይዛችሁ መገኘት አለባችሁ። ያ ማለት ተኪሳችሁ የሚቆየው ገንዘብ 350,000 መኖር አለበት። 1,50,000ን ባንክ ይሰጠናን ማለት ነው። በመሽካንታ መልኩ ባንክ ይሰጠናን። ይህም የሆነው ግን ምንድነው? ልክ የገዛንበት ቤት በሆዜ ላይ የተጻፈው ዋጋ ትክክል በግምቱ ላይ በገማችም ተገምቶ ይሄ ሲያልፍ ነው። ያ ካልሆነ ግን ገማቹ ዝቅ አድርጎ ተገመተው ቤቱንን ሆዜ ላይ የተጻፈው 1,400,000 ቢሆንም ባንክ በመጨረሻ ላይ የሚያየው የትኛውን ነው? ዝቅተኛውን ነው። የገማቹ ዝቅ አድርጎ ተገመተው ገማቹ ዝቅተኛው ዋጋ እዛ አንስቶ ነው መሽካንታ የሚሰጠው። ያ ማለት ለምሳሌ አሁን 1,350,000 ቢገምተው እዚህ ነው መሽካንታ የሚሰጠን እንጂ 1,400,000 አይደለም። ይህንን በደንብ ማወቅ ያስፈልጋል። ይህ ደግሞ እስከዚህ እስካለ ነው መሽካንታችን ትክክል ተተሰጠንና ቤቱ ተተገመተ ችግር የለብንም። ያ ካልሆነ ግን ያው እንዳልነው ቤት ገማቹ 1,350,000 ተገመተው እዛ ነው 75% የሚሰጠን። 1,50,000 የሚሰጠን የነበረው ወደ 1,12,500 ተቀነሰ ማለት ነው። ይህ ሲሆን ኪሳችሁ ይዛችሁ የምትገኙት ገንዘብ ሊጨምር ነው። ያ ገንዘብ የምትጨምሩት ገንዘብ ከሌላችሁ እናንተ ከችግር ላይ ናችሁ። በአንድ በኩል ሆዜ ፈርማችኋን ወደ ኋላ መመለስ አይቻልም። በአንድ በኩል ደግሞ የምታሟሉበት በቂ ገንዘብ የላችሁም ማለት ነው። ለምሳሌ 387,500 በ350 ፈንታ ይዛችሁ መገኘት አለባችሁ። ይህ ተጨማሪ ገንዘብ የጨመራችሁት ገንዘብ የምትጨምሩት ገንዘብ ከሌለ ለ1,400,000 ማሟያው ከሌለ ይሄ ገዢ ወይም ደግሞ ይሄ የፈረመ ሰው ችግር ላይ ሆነ ማለት ነው። ስለዚህ አንዳንድ ቤቶች የሚያጠራጥሩ ቤቶች ተሆኑ የምትገዟቸው አስቀድሞ ማስገመቱም ጥሩ ሊሆን ይችላል። አይ ያወጣም ብለን የምንገምተው ከሆነ ግን ግዴታ አስቀድሞ ማስገመት አያስፈልግም። ምክንያቱም የግምት አስቀድሞ ሲገመት የሚከፈለው ክፍያ የበለጠ ስለሚሆን ማለት ነው። መለሰ በቀለ የመሽካንታ አማካሪ ነኝ። ይህንን ነገር እንዳያጋጥማችሁ አስቀድማችሁ አማክሩን፣ እናግዛችሁ።